መከታተል አለበት? ሚስቱን መጠየቅ ይኖርበታል ቀድሞ። ኦኬ። ግንኙነት እንዴት ሲሆን ነው የምትፈልጊው? የነበራቸውን ኤክስፒሪየንስ ጥሩና መጥፎን ኮምፔር ማድረግ ያስፈልጋል። የቱ ግንኙነት ላይ የተሻለ ፊሊንግ ነበረሽ? የትኛው ግንኙነት ደስታን ሰጠሽ? የትኛው ግንኙነት ጥሩ አልነበረ የሚለው በደንብ ማውራት ያስፈልጋል። እንግዲህ እርካታ ችግር የተወሰኑ ሴቶች ላይ የምናየው ችግር ነው። በተለይ ደግሞ የተገረዘች ሴት ከሆነች ያለ መርካት እድሏ ከፍ ያለ ይሆናል። ስለዚህ የሴት ልጅ አናቶሚ ማወቅ ከመነጋገር ቀጥሎ በጣም ወሳኝ ነገር ነው። ለምሳሌ አሁን ሲነጋገሩ በልጅነት ጀምሮ ያለውን ታሪክ ነው ወይንስ በዛ ጉዳይ ላይ ብቻ ነው? ስለ ሴክሹዋል ግንኙነት ብቻ ነው ማውራት ያለባቸው? ኦር ከልጅነት ጀምሮ ማለት ኢቭን በልጅነት ተደፍረው ከነበረ ትራማ ካለ እንደዚህ አይነት ነገሮች ጭምር ነው መወራት ያለበት? አጠቃላይ እኔ ሪከመንድ ማደርገው አጠቃላይ ያለ የግንኙነት ሂስትሪ ዲስከስ መደረግ አለበት። ፓስት ሂስትሪ ከነበራቸው አሁን ላይ ያሉ ጥንዶች ከዚህ በፊት የነበራቸው ልምምዶች ከነበሩ እነሱን ልምምዶች አሉታዊ በሆነው ሳይሆን ሊጠቅማቸው በሚችል መንገድ ዲስከስ መደረግ አለበት። ለአንደኛው ግን ኢንሴኪዩር የሚያደርግ ቢሆንስ? ፈርዘር ነው እንደውም ኢንሴኪዩር እየሆነ የሚሄደው። ያ ሰው አሁን ካልተነጋገሩ ግንኙነቱ ከተደረገ በኋላ ሴቷም የሚኖራት ምላሽ ወንዱ የሚኖረው ምላሽ ይኖራል። ምንም አለመነጋገር ነው የበለጠ አስደስቻታለሁ አላስደስትኳትም የሚል ትልቅ ጭንቀት ውስጥ የሚገባ ወንዶችም ቢሆኑ ማለት ነው። ከዛ ቀስ እያለ በተግባር ነው የሚገለጠው አይደለም? ከዛ በኋላ ግንኙነቱን አለመፈለግ ውስጥ ልገባ ትችላለች። እሱ ደግሞ ወንዱ ላይ ደግሞ የሚፈጥረው ሌላ ጫና ይኖራል።